እየሰራው ነው ማለት ጀመረች። ሪሊ ሪሊ ከእቃው ጋር የገባ ሰው እንዳይኖር ብዬ ተጠራጠርኩኝ። እኔ ግን እ ከእቃው ጋር አብሮ የመጣ ሰው እንዳይኖር ብዬ ተጠራጠርኩኝ። ይምጣ፣ እኛ ለምን መጣ፣ ለምን ሄደ፣ ለምን ገባ፣ ለምን ወጣ እንልም፣ ያድርግላችሁ። ይሁን፣ አንፈልግም ጸብ። እኛ ስናወራው ጸብ ፈላጊ ታደርጉናላችሁ እንጂ እኛ ሲጀመር ያየነውን ነው እየተናገርን ያለ ነው። ጋይስ ቆይ ልንገራችሁማ፣ የቤቷ ወለል ስፋቱ እና የነበረው ፕላስቲክ አልተለወጠባችሁም? ወደ መሬት የዛኔ ዋል ጊዜ ቡና ስታፈላ ምናምን የነበረው የቤቱ ወለል ይሄ እቃዎቹ ምናምን ወደዛ ጥግ ጥግ መያዛቸው የሆነ ነገር ብቻ እዛች አካባቢ የሆነ ኮሪደር፣ የሳሎኗ ኮሪደር የሆነ ምልክት ጥቆማ ነገር አሰጣችሁ? የሆነ የተጠራጠራችሁት ነገር የለም? እኔ ስለተጠራጠርኩ ያው መጠራጠር ስራዬ ነው። ጠርጥር ነኝ እኮ እና የሆነ ነገር አለ። ግን ይሄ ነገር ከመውጣቱ በፊት ምንድን ስፒዲና ጠርጥረናል። ቱቱ ኮመንት እያነበብሽ አይደለም እንዴ ማሬ? እሺ ኮመንት እያነበብሽ አይ በራስሽ ስልኪ እና ሲሳደቡ መተሽ ኮመንት አድርጊ። ኮመንት እያለች እኮ ነው ጽፍልኝ ያየሁት። እንደገፍ አድርጊው። ኦኬ አዎ ያገልግል መሶቡ እንደዚህ አይደለም ማሪ? ልክ ነሽ፣ አድርጊው። በስልክሽ እያየሽ ስምንት ሲሉ ትመጫለሽ። እሺም እና ሲጀመር እኔ በእርግጠኝነት የምናገረው በእርግጠኝነት የማወራው እነዚህ ልጆች የሆነ ነገር ተፈጥሮባቸው ወይ አይፈጠርባቸው መድኃኒዓለም በቤታቸው ያስገባባቸው። ከገባባቸውና ግን ከተለያዩ ዋነኛዋ ምክንያት አንቺ ነሽ። የኢትዮጵያ ሕዝብ ኮመንት የኢትዮጵያ ሰው ኮመንት የሰጠው ሰው አይደለም። በአንቺ ልጅ ትዳር ላይ የሆነ ነገር መፈጠር ዋነኛዋና ቀንደኛዋ አንቺ ነሽ። ቀንደኛዋ። ምክንያቱም ያደለው ቤተሰብ ልጁና ባልና ሚስት ሲታላ በፍቅር አስማምቶ ያስታርቃል። ተዋልደዋላ፣ ሁለት ልጅ ወልደዋል። ስህተት እንኳን ቢኖር ማለት ነው። አንቺ ግን ያን አትፈልጊውም። ቀምቶኛል መልሳታለሁ የሚለውን ጨዋታ ለመጫወት ስለምትፈልጊ እንደዛ ነው የምታደርጊው። ማለያየታዊ ነው የምትወስጂው። ከዛ ምን ችግር አለው እኛ በዚህ እናስተካክላለን ብለሽ ሞራል ነው የምትሆኙ። በስብራት ላይ ስብራት ሲቀጥል አንቺ አፍሽን ሞልተሽ አፍሽን ደፍረሽ አፍሽን አሞጥሞጠሽ እንደዚህ አይነት ነገር ስለመናገር አቅም የለሽም። እመቤቴ ነው አቅም አይኖርሽም። ነው ቱቱ እየመጣች በግ